ቤተክርስቲያን አንድ ሳንቲም ጠፋት ማለት ልጆቿ ዋጋ የሌላቸው ሆኑ ማለት ነው። እስኪ በሉ ልጆቿ ምን የሌላቸው ሆኑ ማለት ነው? ዋጋ የሌላቸው ሆኑ። እግዚአብሔር ዋጋ ሰጥቶ ፈጠረ። ዋጋ ሰጥቶ የመጀመሪያው የራሱን መልክ ዋጋ አድርጎ ነው የፈጠረ። ለዚህ ዋጋችን ሽልማት አድርጎ ሰጠን። ደግሞ ኮንኑ ባለምድር ብሎ ምድርና ሰማይ ከዋክብትን እንዲህ አዕዋፍን ሁሉ እንድንገዛ ነው የሰጠን። መጨረሻ ላይ ደግሞ የሰጠን ደግሞ ምንድን ነው? ልጆቹ እንድንሆን በመንፈስ ቅዱስ ስልጣን ሰጠን። ከዛ ምን ዋጋ አድርጎ ከፈለን? የገዛ ደሙን ዋጋ አድርጎ ከፈለን። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። ከዛ ጀምሮ የምላችሁ ነገር ዋጋ ያላችሁ ሰው ሆኑ። ለራሳችሁ ርካሽ ታመን አትስጡ። አንድ ነጋዴ ሄዷችሁ ዕቃ ሽጥልኝ ስትሉት ይሄን ያህል ብር ሲላችሁ ቀንስ ስትሉት ይቀንሳል። ሌላ ምስት ሲላችሁ ምንድን ነው የምታደርጉት? እሱኑ ስጠኝ ዝም ብለህ ነው የምንለው። ለምን? ውድ የሆነው ዋጋ ውድ የሆነ ዕቃ ክቡር እንደሆነ ይታወቃል። እኛ ውድ ዋጋ ያለን ዕቃዎች ነን፣ የእግዚአብሔር ዕቃዎች። ውድ ዋጋ ያለው ውድ ቦታ ይሰጠዋል። ሸክላ በተራቦ ላይ ይቀመጣል፣ ወርቅ ደግሞ በተቆለፈ ሳጥን ይቀመጣል። እንደ ዕቃው ዋጋ ክብሩ ይቀጥላል፣ ይጨምራል። እግዚአብሔር ለእኛ የሰጠን ዋጋ ትልቅ ነው። ልጆቹን ያደረገ የልጅነት ዋጋ አለ። ከመብል በላይ ሁሉ የገዛ ሥጋውን፣ ከመጠጥ በላይ የገዛ ደሙን፣ ከልብስ በላይ የሰጠን ልጅነትን። እኛ ስንጠመቅ እርቃናችን የተጠመቅነው ክርስቶስን ለመልበስ ነው። እምነተጠመቅሙ ክርስቶስ አለመስክሙ ያለ ቅዱስ ጳውሎስ ገላትያ 3:21 ላይ ሲናገር የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ሸማኔ የገዛው ልብስ አይደለም፣ ትልቅ ዋጋ ያለው ልብስ። አሁን በዚህ ምዕራፍ ወአምጽኡ አልባሳተ ቅድያተ፣ ከሁሉ የተሻለ ልብስ አምጡና ልጄን አልብሱት ያለ ያ የተሻለ ልብስ ክርስቶስ። ልዩ ክብር ነው የሰጠን እግዚአብሔር። ከሀገር መጥቶ መንግሥተ ሰማያት ነው የሰጠን። የገዛ እናቱን እናት አድርጎ ነው የሰጠን ከመስቀል ስር። የእኔ እናት ለእናንተ እናት ትሁናችሁ፣ እኔ ደግሞ ወንድም ልሁናችሁ ብሎ የእኔ አባት አባት ይሆናችሁ ብሎ ነው የሰጠን። ከዚህ በላይ ምን ዋጋ ይሰጠናል ክርስቶስ? ዋጋ እንዳለን የምታውቁት ክርስቲያን ሲሞት ታውቃላችሁ። ሲሞት ሲገነዝ ተገንዞ ጨርሶ መቃብር ከመግባቱ በፊት በድኑን ጳጳስ ካለ መጀመሪያ ጳጳሱ ይስሙታል። ቀጥሎ ማንም ይስመው፣ በማዕረግ ከሳቸው ቀጥሎ ያለው ይስማል። ህዝቡ ሁሉ በድኑን ስሞ ነው የሚሸኘው። ለምን ነው የሚሸኘው? ክርስቶስን የለበስክ ሥጋ ነህ ብለን። የክርስቶስን ሥጋና ደም የተቀበልክ አካል ነው። ሙተህ እንኳን አካላችን ነህ እያልነው ነው። ሙተን እንኳን ክብር አለን። እንዴት እንደምትክም ዋጋ እንዳለን ተመልከቱ። በዚህ ዘመን አሁን የሰው ዋጋ ስለቀነሰ ሞተ እንላለን። ስንት ሰው ሞተ ሲባል ስንት ነው እንላለን? 5 ነው ብለን ዝም እንላለን። 50 ሲል ትንሽ ደንገጥ እንላለን። ለምን? የሰው ዋጋ ቀንሷል። የሰው ዋጋ ቀነሰ። ቤተክርስቲያን የምትፈልገው ይህንን ነው። ለሰው ዋጋ ስጡ። ቢያንስ እንኳን ሌላው ባይሰጠም ክርስቲያኖች ለሰውነት ዋጋ እንስጥ። መጀመሪያው ለራሳችን፣ ቀጥሎ ለሰው፣ ለሌላው ሰው ዋጋ እንስጠው። ሰው ዋጋ ያለው ፍጡር ነው። እኔ ዛሬ ማታ ጀምሮ ብታቅሩ ደስ የሚለኝ ጌታዬ ወይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታድርገኝ። እኔን በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ ልሁን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ የአንተ ሥጋና ደም ነው። የኔ ዋጋዬ አንተ ነህ ብለን ማሰብ አለብን። እና ለራሳችሁ እኔ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትሄዱ እንዴ እኔ ዋጋዬ ስንት ነው? የማይመጥናችሁ ቦታ ስትሄዱ እኔ ዋጋዬ ስንት ነው? እንደ ተራ ሰው ወጥታችሁ እያበዳችሁ ተሳደቡ ሲላችሁ እኔ ዋጋዬ እኮ ይሄ አይደለም። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስኮብልላችሁ ለእኔ ዋጋዬ ብር ነው፣ ለእኔ ዋጋዬ ቤት ነው፣ ለእኔ ዋጋዬ መኪና ነው። የእኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ዋጋችንን ማወቅ አለብን። ለእኔ ዋጋዬ ወንበር ነው፣ ለእኔ ዋጋዬ ስልጣን ነው፣ ለእኔ ዋጋዬ ጌታዬ ነው። በደሙ የተገዛሁት ለእኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል። ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለእኔማ ዋጋዬ መድኃኔዓለም ነው ብለን ማሰብ ያለብን። ስለዚህ እግዚአብሔር ቤተሰቦች ዋጋ አጡ።
ቅዱስ ቄርሎስ ይህን ሲተረጉም የነፍስ ዋጋ ምንድን ነው ይላል? ሃይማኖት። እስኪ ሃይማኖት በሉ። የነፍስ ዋጋ ሃይማኖት ነው። ስለዚህ ይቺ ሴት ሳንቲም አጣች ማለት ቤተ ክርስቲያን የሃይማኖትን ዋጋ ከእያንዳንዳችን ነፍስ አጣል። ያ ማለት ጥቃቅን ነገሮች፣ ሆድ፣ እንቅልፍ፣ እረፍት፣ ጨዋታ፣ ብልጫ፣ ቀላል የሆኑ ነገሮች ዋጋችንን አሳጥተው ከቤተ ክርስቲያን አስወጥተውናል ማለት ነው። ትንንሽ ነገሮች ምናልባትም ደግሞ አኩርፈን በአንድ ቄስ ተቀይመን ሊሆን ይችላል። የሆነ ሰው አስቀይመን ትንሽ አኩርፈን ከቤተክርስቲያን ከወደናል። ለምን? ረክሰናል፣ ዝቅ ስላል ማለት። ስለዚህ የእግዚአብሔር ቤተሰቦች ወደ ክብራችን ይመልሰን መድኃኒዓለም። ያቺ ሴት ምን አደረገች? መብራት አብርታ ምን አደረገችው? ፈለገች። ሁሉም ሰነቀለችው። የሚለው ምንድን ነው? ቤተ ክርስቲያን ካለ ነገሯ ሁሉ ወርቅ ብታመጡላት፣ የወርቅ ጥላ ብታመጡላት፣ በጣም ብዙ ሚሊዮን ብር አምጥታችሁ ብትሰጧት አንድ ሰው እንደምታመጡላት አድርጎ ደስ አይላትም ቤተክርስቲያን። ሁሉም ፈንቅላ አንዱን ሳንቲም ፈለገችው ማለት ቤተ ክርስቲያን ካለ ነገሯ፣ ከንብረቷ፣ ከዕቃ ቤቷ፣ ከቤተ ክርስቲያኑ ዲዛይን፣ ከህንፃው፣ ከዚህ ሁሉ አንድ ክርስቲያን ሲመጣላት ደስ ይላታል ቤተ ክርስቲያን። ምክንያቱም ያ ክርስቲያን የንጉሱ ምስል ነው፣ የንጉሱ አምሳል ነው። ከዚህ የተነሳ ለቤተ ክርስቲያን ሰው ገለህ 50 ሚሊዮን ብር አድርገህ ስጣት አትፈልገውም። ቤተ ክርስቲያን ያለ ሰውን በሐሰት ምስክር አሳሰረ አንተ አምጥተህ 100 ሚሊዮን ብር ስጣት፣ ቤተ ክርስቲያን ያን አትፈልገውም። ቤተ ክርስቲያን የምትፈልገው እሱ ሜዳ ጥለን ያንን ብሩን ያንን ጥሩን በዚያ ድሃ ከፍላለች ያንን ድሃ ይዘህላት ነው። ቤተ ክርስቲያን የምትፈልገው እሱ ነው። እናሳ ሁሉ ነገር ተደምሮ ለቤተ ክርስቲያን አንድ ሰው ያህል ክብር የለውም። ምን ታደርጋለች? መብራት ታበራለች ነው። ያ መብራት ምንድን ነው? ክህነት ነው። በንስሐ ትፈልጋለች ልጆቿን። ዘንቱ ፍቅር ነው። ምክንያቱም ምንድን ነው ፍቅር የተባለው? ቤተ ክርስቲያን ማንም ሰው ሲመጣ አይፈረድበትም። የሚገርመው ይሄ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት፣ ቤተ ፈውስ እንጂ ፍርድ ቤት አይደለችም። አንተ ሰው ኃጢአተኛ ሰው ነህ እንዴ ይላል። እንግዳ ቤተ ክርስቲያን ናና ታክምሃለች፣ ትድናለህ። አንተ ሰው ጻድቅ ነህ እንዴ? እንግዲያስ ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት። ቤተ ክርስቲያን ላይ ጻድቅ ከሆንክ ከጽድቅህ እንዳትወድቅ ቤተ ክርስቲያን ውስጥ ተተክለህ ነው። ታመህ ከሆነ የኃጢአት በሽታ ይዞ ከሆነ ናና እዚህ ታክም። የሚጠበቅብህ በመሄድ መናገር ብቻ ነው። ማንም አይፈርድብህም። እንዲያው ሊቃውንቱ ሲናገሩት ምንድን ነው የሚለው? ከሁሉ ነገር በዚህ ደስ አላት ነው የሚለው። ቤተ ክርስቲያን በምን ደስ ይላታል? እዚህ ሉቃስ ወንጌል እዚሁ ምዕራፍ 15 መጨረሻ ላይ ያለው ልጅ ምን እያለ ነበር ይመጣል? ለአባቱ ባሪያ ልባል አይገባኝም ሲለው ምንድን ነው ያደረገው? እንደው ልጁ አደረገው። እንደውም ሩጦ አቀፈው። ሊቃውንቱ ምን ብለው ይናገራሉ? ባሪያ ያደርገኛል ሲል ልጁ አደረገው። ይቀጣኛል ሲል ሩጦ ሳመው። ይነቅፈኛል ሲል ደግሶ አበላው። ይገርፈኛል ሲል የብርሃን ልብስ አለበሰው። ያባርረኛል ሲል እንዲያውም ግማሽ መንገድ ራሱ ሩጦ መታቀፈው። እግዚአብሔር ሁልጊዜ ላይ ያለውን በጉን ደግሞ ስታይ ምን ያለው አንስቶ በትከሻው ምናምን ነው የሚለው ተሸከሙ። መሸከም ማለት ነው ምንም ነውረኛ ሆነ ብትመጣ ክርስቶስ በትዕግስት ትከሻው ያንን ተሸክሞ አንተን ከራሱ ጋር ከፍ አድርጎ ወደ ላይ ያወጣል ማለት ነው ብሎ ይተረጉማል። ስለዚህ የእግዚአብሔር ቤተሰቦች አሁን እዚህ ቤተክርስቲያን መብራት እያበራች ነው። የፍቅር ዘይት እያፈሰሰችልን ነው። ኑ ልጆቼ፣ በር ሳይዘጋባችሁ፣ ቀኑ ሳይመሽባችሁ፣ ሙሽራው ሳይመጣ አሁን ኑ እያለች ነው። መብራቱም እየበራ ነው። አንሶ ስሙ ዘብርሃን ብክሙ እስመ ዘያሐውር ውስተ ጽልመት ኢያአምራ በዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቅምና። ቤተክርስቲያን እየፈለገችን ነው። ሁላችን ትቢያ ወርሶናል። እግዚአብሔር ይመልሰን። ወስብሐት ለእግዚአብሔር። ይቆያል።